ሄሎ ሄሎ ሚጣ ሄሎ ማሚ ደህና ነሽ? አረ ማሚ አይደለሁም ሚጣዬ እና ማን ነሽ? ሉሊ ይባላለሁ የአባትሽ ጓደኛ ነኝ አንዴ ተፌን ማናገር እችላለሁ? አባቴ ተፌ አይደለም ስሙ ተፈሪ ነው እሺ በጣም ይቅርታ ሚጣዬ አንዴ ተፈሪ ላናገረው እችላለሁ? አው ጠብቂ አባቢ ስልክ ይፈልጋል እንዴ ፓስታውን ደፋ አማራጭ አለኝ ዘሬ ራሴን ዝቅ አድርጌ እነሱን ቀና ባደረኩ እነሱ ተባብረው በእኔ ላይ ህብረት ፈጥረው የሚያጠቁኝ ከሆነ ምን ማድረግ እችላለሁ? የሚገርም ትህትና ነው እግዚአብሔር። እንግዲህ ከዚህ በኋላ አዳነች በሉ ለራስሽ ማሰብ አለብሽ ቢወስኛለሁ። ዘሬ አንተም እናትም ተነጋገሩና ጋብቻችን እንዴት እንደሚሆን ወስናችሁ ነገር ማለት ካሳወቅሽ በኋላስ በቃ እንጋባል? ምን አዎ ዘሬ መጀመሪያም እኮ ድል ያለ ሰርግ ይሁን ብዬ እኮ የተከራከርኩ ለኔም ለአንተም ደስታ ደሳቸውም ብዬ ነው እንጂ እኔ እኮ ሌላ ምንም የተለየ ምክንያት የለኝም። አካሉን ደግሞ በቃ ምን አደርጋለሁ ደስ ብሎኝ በፍቅር አብረን እንኖራለን። አድዬ ዘርዬ በእናትህ ተው። ምን ያህል ትዕቢተኛ ብትሆኚ ነው እዚህ ድረስ የመጣሽ? እኔ ትዕቢተኛውኝ አይደለም በእንዝላልነት የሰራሁት ትልቅ ጥፋት ስላለ እነሱ እንድትቀጣይ መጣሁ። በእንዝላልነት አይደለም ሆን ብለሽ አቀደሽበት ነው ከብቶቹን ያስገደልሽ። ሆን ብዬ አይደለም ናፍቆት ሆን ብዬ እኔ ማንንም አልገደልኩም። እና ቆይ እዚህ ግቢ በስነ ስርዓት ቁልፍ ከፍቶ የሚገባ ካንቺ ውጭ ማን አለ? ማወቅ ትፈልጋለህ? አዎ ንገሪኝ። ማንም ሰው አቴናት ይከባችሁ። ካሳው ሶፊያ ደሞዜ ተነሱ ትልቅ ችግር ተፈጥሯል። ምን ማለት ነው? ከዚህ ባሰ ምን ችግር? ሰውየው ኢብሮ እየወሰደን ያለው ወደ ሊቢያ አይደለም ወደ ቻድ ነው። ዛገረድ እንደሆኑ ያወቃቸው ዘይነባና ሶፊያን ለአንድ ሀብታም ሰው ለመሸጥ ነው ወደ ቻድ እየወሰደን ያለው። ምን? አንተ እንዴት አይነት ነገር ነው የምታወራው? ባኪ የማይሆን ነገር አይደለም የማወራው በስልክ ሲያወራ የሰማሁትን ነገር ነው የሚነግረው። አልበለድ ቢተከረውኝ ቱላፊ አረብኛ ትችላለህ እንዴ? ተረኛይት ማልዞር አንሲ ዳክሊን ቻድ جايز الرجل القني حسن جايب له بيتين ازر مسلمان ንገረኝ። አሁን ወደ ቻድ እየሄድን ነው። ሀብታሙን ሰውዬ ደውልና ለሙስሊሞቹ ሻወር አዘጋጅተህ ጠብቀን እንደዛ ነው ትርጉሙ። እንዴ ምን ትደረግ ነው እንደዚህ? ቆይ ማን ነው እንደሱ ያለው? ጀማል ሲቢሷል ተርጅሚ ሁኩማ ለውጥ ቆዙ ኮይስ ኢንዲሌክ አውለዱ በናት ቢንፋው ይኩኑ አሳይል ንገረኝ። ደና አድርገው ከተቀለቡ ወታደር የሚወጣቸው ወንድና ሴቶችን ይዤ እየመጣሁ ነው። አረፍ ምንድነው የሚሆነው? ከተሰራሽ ጀምሮ ያልታረምሽ አረም ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረቢ እንዳል ይልኛል። ስንት ዓመት ነው ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቅ ከምትሆን አረባ
ስለሱም ልሰናበቱት ነው። ይጣ አልተኛችም አይደል? አረሷ ዛሬ በደስታ ሰክራ እስከ መጨረሻውም የምትተኛ ማትመስል። ምን አግኝታ ነው በደስታ የምትሰክረው? የልቧን የሚያደርስላት ጥሩ ወዳጅ አግኝታ ነው። ምን? አዎ ይኸው ከጧት ጀምሮ እንግዳ መጥቶ እስካሁን ስትጫወት ነው ያመሸችው። እንግዳ? አዎ። የምን እንግዳ? እንጃ ጋሽዬ፣ ምን አውቃለሁ። ዘመድ መሰለኝ እኮ። የማን ዘመድ? እንጃ፣ ግን ሳስበው ግን የእናቲቱ ዘመድ መሰለችኝ። የእናቷ ዘመድ ነኝ ብሎ ነግሮሻል? ኧረ አልነገረችኝም። አልነገረችኝም? ጭራሽ ሴት ነች እንዴ? አዎ ሴት ነች። የእናቷ ዘመድ ነች ያልኩት ደግሞ አብዬ ከእርሶና ከልጆ ውጪ ምንም አይነት ዘመድ እንደሌሉ ስለነገሩኝ ነው። እና አሁን ምን እያደረጉ ነው? ምንም፣ ሳሎን ቁጭ ብለው እየተጫወቱ ነው። ይኸው ከመጣት ጀምሮ ተረስ ታወራላት። በዛ ላይ ደግሞ ያቺ የፈረደባትን አሻንጉሊት የገዛ ጸጉሯን እንኳን ሳይቀር ቆርጣ ሹሩባ ስለሰራችላት። ጸጉሯን ቆርጣ? የማን? የሚጣን ጸጉር ነው የቆረጠችው? ኧረ አይደለም፣ የራሷን ጸጉር ቆርጣ ሂማኔር ቀጥላላት። ብታዩ ሚጣ በጣም ደስ ብሏታል። ግቢ። እንዴት ዋልሽ? ደህና ነኝ፣ ግን አንተ ሰርፕራይዝ አለ። የምን ሰርፕራይዝ? ናራሳይ ምን? ደህና ነሽ ተፌ? ምንድን ነው እየተካሄደ ያለው? ሉሊ፣ አንቺስ እዚህ ምን ትሰራለሽ? ይቅርታ ልትልህ ነው የወጣሁት። እኔ ለጽዳት እንድሰራ እንጂ ለወጥ ቤት ነው እንደቀጠልኳት። ወይ ጌቶች፣ እንዴት ዛሬ በጊዜ መጣ? እንደ ፈረስ ሽምጥ ጋልብ ቢሆን እንደ ወፍ በረር አላውቅም። ዘርዬ ምን ነው? እንዴት ናፍቆት የምታይ? እኔ እንጃ ድዬ፣ ትመጫለሽ ብዬ ስላላሰብኩ ደነገጥኩኝ። እንዴ በፈለኩበት ሰዓት በመጣ ምን ችግር አለ? ቤቴ አይደለ እንዴ? ቤቴ? እንዴ ባለፈው የባልና ሚስት ሆነናል ብለን ተነጋግረን ጨርሰን ተስማምተን ነበር አይደል? አዎ እሱን ተባብለናል እኮ። ግን አባዬ እንዴት ሰርግ ሳይደገስ ምናምን ገባሽ እንዳይለኝ እዚህም እዛም እየሆንኩ እንዳድር ተስማምተናል። አዎ እሱንም ተስማምተናል።
ታዲያን ካስታወስክ ምን አስደነቀ? እኔ እንጃ ልጄ። ዘርዬ ባለፈው እኮ ሰሞኑን የጠፋሁት እኮ ቤት አባዬ ትንሽ ከቤተሰብ ጋር ትንሽ ችግር ተፈጥሮ ነው። ደግሞ የቤቱንም ቁልፍ የተቀበልኩት ሰራተኛ ጋር ደውዬ እስቲ ምግብ አቅራርቤ ልጠብቅ ብዬ ነው። በመድኃኒዓለም እንዴት ነው ያማርሽው? ምንድነው ነገሩ አድዬ? ዘርዬ ከተወሰኑ ሴቶች በስተቀር እኮ ሴት ልጅ ስታረግዝ እንዲህ ውብ እኮ ነው የምትሆነው። ምን? እናቴ ደግሞ ምን እያለች መሰለኝ ያሳደገችኝ ዘርዬ፣ ባልሽ ከስራ ደክሞ ሲመጣ ያለሽን ምግብ አጣፍጠሽ አሱበሽ አሳምረሽ ጠብቂው፣ ግን ታዲያ ምግቡ ብቻ ሳይሆን አንቺም ተውበሽ ጠብቂው ብላ ነው ያሳደገችኝ። አድዬ በቃ እኔና አንቺ ሳናስበው ባልና ሚስት ሆነናል። ምን ታደርገዋለህ? ይታደሉታል እንጂ አይጋፉትም ይለዋል። ለዚህ ነው ጠቅልለኸኝ ቁጭ። ግን ዘርዬ የልጃችንን ዲኤንኤ እናስመርመናል እስክታውቅ ድረስ ባትንከባከበኝም ግድ የለኝም። አድዬ እውነትሽን ከሆነ መንከባከብ አይደለም እንኮኮ አርጌሽ ነው የምዞረው። እውነት አድዬ ሙች ይኸውልሽ፣ ከዛሬ ጀምሮ ደግሞ ይሄ ዲኤንኤን ምናምን የሚባለውን ነገር ትቼዋለሁ። ኧረ በፍጹም ወይ ዘርዬ አይሆንም። እኔ መታመን ነው የምፈልገው። ዘርዬ ሙት ከተወለደ በኋላ የፈለክበት ውስጥ እንደምታደርግ ታደርገዋለህ። እንዴ አድዬ በቃ እንዴ ከዚህ በኋላ ምን መተማመን ያስፈልጋል? አሁን በደንብ አምኛለሁኝ። አድዬ አይሉ ዘርዬ ተው፣ ግድ የለም። አሁን ጭቅጭቁን ተውና እጅን ታጠብና እንብላ። አይ አድዬ ምን እጅን መታጠብ ያስፈልጋል? አንቺ የሰራሽውን በልቼ እንኳን መታመም አይደለም ድብን ብል ምንም አይመስለኝም። ኧረ በስመ አብ በል። የምን ድብን ነው እንዴ? የቀብሬ እኮ ነው እንዴ። ዝም በል በእናትህ። እኔ ገፊ እንድባልም አልፈልግም፣ ልጄም ያላባት እንዲያድግ አልፈልግም። ግባና ታጠብ። አዲ ሙድ እያሽብኝ አይደለም አይደል? ከምርሽን ባልና ሚስት ሆነና አሁን በዚህ ሰዓት ሙድ እያዛል ዘርዬ። ግባና ታጠብ እባክህ። ተመስገን ፈጣሪ። ለአንተ ምን ይሳናል ፈጣሪ? ክብር ምስጋና ፈጣሪ። ነንጃዲ ዘርዬ አንሳ መጣ ማየት እንዳትል እንዴ። አንቺ አትመጭም እንዴ? ማየ ከደወለች ብዬ እኮ ነው ዘርዬ። እሺ አንሳ መጣ ልተጣ ማንኪያ ከዚህ ብናፈስ። እሺ ማየ ከደወለች እኮ ምናልባት ብዬ ነው። ማንኪያ ይላ ወጥቼ ገዛዛለሁ እንጂ ማንኪያ ከባድ አሳንስ ዘርዬ። ብላ ዘርዬ። የእብድ ስራ ነው የሰራሽው ሉሌ። አውቃለሁ ታፊ። አታውቂም። ብታውቂ ኖሮ እንዲህ አይነት ድርጊት አታደርጊም ነበር። ነገርኩህ አይደል እንዴ ታፊ? በጣም ስለጨነቀኝና ማረገው ነገር ግራ ስለገባኝ ነው። የፈለገ ነገር ቢሆን ግን ቤቴ ድረስ መምጣት አልነበረብሽም። ሊያውም በዚህ በምሽት አባቡ የመጣ እንግዳ እንዲባላል። በእርግጥ አይባልም ሚጣዬ። እና ለምን ትቆጣታለህ? ሚጣ አንቺ የማታውቂው ብዙ ነገር አለ። ሁሉንም ነገር አውቃለሁ። አታውቂም? አውቃለሁ። ሉሌ ነግራኛለች። ምን ብላ ነው የነገረችሽ? አብራችሁ የምትሰሩት ስራ እንዳለና ጥፋት እንዳጠፋችሁ። ጥፋቱ አንቺ እንደምታስቢው ሳይሆን ከበድ ያለ ጥፋት ነው ሚጣ። እና ይቅርታ አለችው አይደል እንዴ? ኦ ሚጣዬ። ስለዚህ ይቅርታ አድርግላትና። እሺ አድርግላታለሁ። እውነት አባቢ? አዎ አድርግላታለሁ። በጣም አመሰግናለሁ። አሁን ግን እኔና እሷ የምንናገረው ነገር ስላለ አንቺ ወደ መኝታ ቤት ግቢ።
አባቢ ደግሞ መጀመሪያ ታርቃችሁ ከዛ በኋላ መጀመሪያ ተነጋግረን ከዛ በኋላ ነው የምንታረቀው። በእናትህ አባቢ እሺ በለኝ። እንግዲህ ነገርኩሽ ሚጣ፣ አሁን እያማከርኩሽ አይደለም እያዘዝኩሽ ነው። ስለዚህ ምልሽን እሺ በይኝና ወደ መኝታ ቤት ግቢ። አንቺን እኮ ነው ሚጣ፣ አልሰማሽኝም? ሰምቻለሁ። እና ለምንድን ነው የማትገቢው? ታርቃችሁ ስትጠቃቀፉ ካላዩ አልገባም። እንግዲህ ስነ ስርዓት ይኖርሽ። ሚጣዬ አባትሽን ስሚው እሺ። አንቺ ግቢና እኛ እንታረቃለን። ብዬ አልገባም። ሚጣ ታዲያ ፕሮሚስ ገብቼልሽ አይደል እንዴ? ምን የምን ፕሮሚስ ነው የገባሽላት? ተመልከታት አሻንጉሊት እንዴት እንዳሳመረችልኝ። ሉሊ ፀጉርሽን ቆርጠሽ ፌቨር ስትሰሪልኝ ምን አልኩሽ? አባትሽ እንደምታስታርቂኝ ቃል ገባሽልኝ። ከዛስ? ከዛማ በጣም ተናዶብኛል። እሺ አይልሽም ስልሽ ጊዜ አባቴ አይሳፈረኝም አልሽ። ዩዚ አንተ ግን አሳፈርከኝ። ሚጣ አንቺ ምን አይነት ፍጡር ነሽ በእግዚአብሔር? ፕሊስ አባቢ በእናትህ አታሳፍረኝ። ጥሩ ግን ወድጄ ሳይሆን በአንቺ አስገዳጅነት መሆኑን ነው። እሺ አባቢ በጣም አመሰግናለሁ። ሂጂና ሳሚያ። እንዴ እኔ ነው እንዴ የምስመው? አዎ እሱ መጥቶ እንዲስምሽ ትፈልጋለሽ እንዴ? ሾላ የማሰልጠኛ ተቋም ፕሮፌሽናል አይቲ ትሬኒንግ በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ተቋም በአሜሪካ መንግስት እውቅና ያለው ፕሮፌሽናል ትሬኒንግ ፕሮቫይደር በሙያው ከ9 ዓመት በላይ እንደተመሰከረለት የዘለቀ ተቋም ሾላ ከ1200 በላይ ወጣቶችን አሰልጥኖ ለሥራ ያበቃ አስተማማኝ ማሰልጠኛ ዘመናዊ የተሟላ የኮምፒውተር ላብ ከ15 ዓመት በላይ ብቃታቸውን ያስመሰከሩ መምህራን በአሜሪካ የተለያዩ ተቋማት ሽልማቶችን ያገኘ ተቋም አገልግሎታችንን በማስፋት በቅርቡ አዲስ አበባ ይጠብቁን። ሾላ እንደደለው ያንኮራፋልኛል አይደል? ደሞዝ ተነስ። አሃ ቻዲዲሽ መድፍ ተኳሽ 10 አለቃ መሆን ይፈልግሽው? እቺ ደግሞ ተመልሳ ትጋደም ይላል። እሺ
እንጃኔ ወይ እስቲ ፈልጊው። ወይኔ ማሳ ጉዶንኩ በቃ ምን እያደረገ ነው? ጀማል አይቀልብላባ ሰውዬ በዚህ አቅጣጫ ነው ሄደ ያለበት? አይደለም አሴ፣ በዚህ ጋር ነው የመጣ ነው። በዚህ ነው የሚያስኬደው። ሮላንች አታውቅም? አዎ በዚህ ጋር እኮ በዚህ ጋር ነው። ከዛው ጀማል ና ቆይ እንዴ ሁላችንም ሊተግበስብሰን ሄደን መንገድ ላይ ምን ልንበላ ነው? ጉድ ፈላ። እና እንዳይኔ ብሌን በመሳሳላት ልጄ ተጠቅመሽ ማልፈልገው ነገር አስገድደሽ አድረግሽ ማለት ነው። ስለ ድፍረቴ በጣም ይቅርታ። በጣም ስለጨነቀኝና ግራ ስለገባኝ ነው እንደዚህ ያደረኩት። አትዋሺ። ምንም የሚያስጨንቅሽ ነገር የለም። ተፌ ሙት ከምሬ ነው። አንድ የነበረችኝ አማራጭ ሳሮን ነበረች። አንተም ስልኳን አላነሳ ስትል ሳይሳካልኝ ቀረ። ማለት ለሳሮን እውነቱን ነግረሻት ማለት ነው? አረ አልነገርኳትም። ታሪኩን በሌላ ሰው ስም ነግሬ ነው እንድትደውል ያደረኳት። መቼም ራስሽን ንጹህ ለማድረግ የምታደርጊው ጥረት በጣም ይገርመኛል። እናትህ ተፌ ችግሬን ሳትረዳኝ አትፍረድብኝ። ሚጣዬ ያስገድዳ ያስታረቀችኝ የእናቷ ምትክ እንድትሆን ለምኛት እምቢ ካለችኝ ሴት ጋር መሆኑን ብታውቀው ምን እንደምታስብ ይገርመኛል። ተፌ ተው፣ በእግዚአብሔር በማምላክ ይዣለሁ። እንደዚህ እያልክ አታሸማቀኝ። ለማንኛውም ያደረግሽው ነገር በጣም ስሜት የሚፈታተን መሆኑን አትርሹ። አረሳም። ጥሩ በቃ ከዚህ በላይ መቆየትሽ ጥሩ ስለማይሆን ብትሄጂ ነው የሚሻለው። አይ በዚህ ሁኔታማ አልሄድም። ምን ማለት ነው አልሄድም ማለት? ቆይ ከዚህ በላይ ደግሞ ምን ማድረግ ፈለግሽ? አረ ምንም ማድረግ አልፈለኩም። እና ታዲያ ሂጂ ስልሽ ለምንድን ነው አሁን መሄድ አልችልም ምናምን እያልሽ የምታመነችው? ተፌኒ በልጅ ፍቅር ተገደህ ይቅርታ እንድታረግልኝ ብቻ ሳይሆን ምክንያቴንም ልነግርህ ስላሰብኩ ነው። ሉሌ ከዚህ በኋላ እኔ ያንቺን ታሪክ መስማት ምንም አይጠቅመኝም። ለኔ ግን ይጠቅመኛል። ሉሌ አዎ ስለኔ ማንነት ላንተ ከማስረዳትም በላይ ለኔ ትልቅ ሰላምና እፎይታ ይሰጠኛል። አንድ ነገር ልንገርሽ፣ ሁሉም ነገር ለከት አለው። ሁሉም ነገር ከገደቡ ሲያልፍ ጥሩ አይሆንም። ተፌኒ አበባውን የጣልኩት ጠልቼ ሳይሆን በጣም ስለምወድህና ስለምሳሳልህ ነው።
አቤት ተፌ ሙት ከምሬ ነው። ሙት አትበይ፣ ሙት አትበይ። የኔ ሞት ምናልባት ለአንቺ ከንፈር መጠሽ የምታልፊው ተራ ዜና ሊሆን ይችላል። ለዚህ ምንም ለማታውቅ ምስኪን ሕፃን ግን የዓለም መጨረሻ ነው። ሚጣ እኮ የስስት ልጅህ መሆኗን ሳላቀርች አይደለም። ደግሞ ሚጣ አንተን ብታጣ ምን ያህል ልትጎዳ እንደምትችል ሳይገባኝ ቀርቶ እኮ አይደለም። ግን ይኸውልህ ስምህን ጠርቼ በድፍረት የማልኩት የምነግርህ ነገር ሁሉ እውነት ስለሆነ ነው። ሉሌ ምንድነው? ምን እያልሽ ነው? ምንድነው የምታወሪው? እውነት እንዳልሽው የምትወጂኝና የምትሳሽልኝ ከሆነ የላኩልሽን አበባ በክብር ታስቀምጫለሽ ወይንስ ጋርቤጅ ውስጥ ትጥያለሽ? ተፌ እንደዛ ካረኩ እሸነፋለሁ። እንደዛ ካረኩ አቅም አጣለሁ። አበባውን በክብር ካስቀመጥኩት አንተ ልቤ ውስጥ ትከብራለህ። የምታወሪው ነገር ምንም ስሜት አይሰጥም። እኔ ግን ይሰጠኛል። በግዛ ፍቃድ ልቤ ውስጥ መንገስህ አንሶ ይበልጥ ደግሞ እኔ አክብሬ ለዘመናት የገነባሁትን የልቤን ጥንካሬ ድምጥማጡ እንዳይጠፋ ብዬ ነው እንደዚህ ያደረኩት። ለምንድን ነው እንደዚህ አይነት ነገር የምታደርጊው? መለየት የሚባል ክፉ ባላንጣልኝ እንኳን ደርሶብኝ አይደለም ሳስበው ልቤም በፍርሃት የሚያርድ ተኝቼ ብቻ ሳይሆን በቁሜም ሲያቀር የሚያስቃዥኝ ሁለመናዬን በስቃይና በህመም የሚያሽመደምድ ክፉ ጠላት አለብኝ። ለዚህ ነው ልቤን በፍቅር ያሰበኝን ሰው በፍቅር አስቦ ማቀፍ ከመምረጥ ይልቅ በስጋት የምሸሸው። የተናገርሽው ነገር በጣም የተጋነነ አይመስልሽም? በፍጹም አላጋነንኩት። ገና በለጋ እድሜ በአንድ ጀመር ቤተሰቤን ሙሉ ድንገት ያጣው ከኢትዮጵያ ውጭ ሀገር ያለ የማይመስልኝ ኤርትራዊ ነኝ። ምን? ተፌ ጭንቀቴም ፍርሃቴም የሚወለደው ከዚህ ጉራማይሌ ማንነቴ ነው። ይኸውላችሁ እንደምንም ረሃቡን ተቋቁመን መንገዳችን ብንቀጥል ይሻላል። አረ ተው። እኔ ከዚህ በላይ ሳልበላ መጓዝ አልችልም። እኔም ያችን ጋሌጣ ሳላገኝ ከመሄድ ኢብራሂም ቢሸጠኝ ይሻለኛል። ቆይ እናንተ እስከ ዛሬ ድረስ የሁሉ መንገድ ሳንበላ ነው የተጓዝ ነው እንዴ? ቢሆንስ እስካሁን አንድ ፍሬም ቢሆን ብስኩት እየሰጠን ነው የብሬው ቆየን። አሁን እሱን አተን ነብሰ ጥሮቹ እንዴት አድርገው ይሆናል? ለኛ ምንም አታስቡ ሶፊ፣ በቃ እናንተ እንደሆናችሁት መሆን አያቅተንም። እንዴ መዓዛ እንደሱማ በፍጹም አይሆንም። ቆይስ ታዲያ ምን ይሁን? ቆይ ባካችሁ እናንተ እንዲስታውሩ ሰምተን ነው ሰውየውን እንዳይነቃ አያችሁ። ስለዚህ እኔ ቅድም ውሃ ሳመጣ ግመላው ላይ ኮቾራ አይቻለሁ። እንዴ ጀማል፣ ስለዚህ ቀስ ብዬ ሄጄ እኔ ራሴ ያመጣዋል። እናንተ እዚህ ሁኑ በቃ። እንዴ እንደሱማ አይሆንም። አንተ ለምንድን ነው የማይሆነው? ሁሉ ጀማል፣ እቺ አላህ የተጣላት ግመል በኋላ ታስቸግራለች። እባክህ አንቺ ሴትዮ ዝም በይ ብዬሻለሁ። አላህ የጣላሽ አንቺን ነው። አንተ ሰው ያማል እንዴ? ቀንስ ፈርጠጥ አይደለም እንዴ መከራችንን እንድታበላን የነበረው? ቀኔ ፈረጠጠችው እኔ ቂጧ ላይ በሚናሚ ነው ግቻት ነው። አሰማካይ ሰማበላ። አዎ ቀን በማስቸገሯ መሰለኝ ጉዟችን ተስተጓጉሎ ከመሸጥ ሄዳን ነው አይደል እንዴ? ስለዚህ ካስዬና ደሞሴ ሰውየው ጋር ትሆናላችሁ። ሄደንስ ከሆነማ ብድግ ሲል እዛው ሰርኑን ብላችሁ ዝም ታረጉታላችሁ። እኔና ጀማል ደግሞ ሄደን ብስኩቱን እናመጣለን። አሁን ና ካስዬ ና እንፍጠን። ቀስ በሉ እሺ፣ አደራ ና ግድ የለም ና። እንደዚህ ነገር አለ
ሾላ የማሰልጠኛ ተቋም ፕሮፌሽናል አይቲ ትሬኒንግ በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ተቋም በአሜሪካ መንግስት እውቅና ያለው ፕሮፌሽናል ትሬኒንግ ፕሮቫይደር በሙያው ከ9 ዓመት በላይ እንደተመሰከረለት የዘለቀ ተቋም ሾላ ከ1200 በላይ ወጣቶችን አሰልጥኖ ለሥራ ያበቃ አስተማማኝ ማሰልጠኛ ዘመናዊ የተሟላ የኮምፒውተር ላብ ከ15 ዓመት በላይ ብቃታቸውን ያስመሰከሩ መምህራን በአሜሪካ የተለያዩ ተቋማት ሽልማቶችን ያገኘ ተቋም አገልግሎታችንን በማስፋት በቅርቡ አዲስ አበባ ይጠብቁን። ሾላ አንቺ ሳሎን ኩሽና ረክሻል ወይ ናፍቆቴ ከብቶቹ ከሞቱ በኋላ እኮ ብቻዬን ኩሽና መቀመጥ እንዴት እንደሚያስፈራኝ አላችሁ ወይ ልጆች አላችሁ ወይ ምን እንሆናለን አንተ ነህ ምን እናንተ መርዝ ጨርሷችሁ ቢሆንስ እሺ ነው ኧረ ባካባይ እንደዚህ አይባልም እኮ ለምንድን ነው የማይባለው ለምን ተስፋዬ መጨለሙን እኮ አልገመትኩም ነበር አባዬ አንተ ተስፋ በፍጹም አልጨለመምና አሁንሽ ጨልሟል መጨለም ብቻ ሳይሆን መሞቻ ጊዜ ተቃርቧል በፈጠረ በማየሞት ይሄን ነገር ተው ስንቴ ነው የምልህ እንዴ ና እስኪ በቃ ቁጭ በል አረፍ በል አታምራቂ በቃ አልቀመጥ ሞት እኮ ትልቅ እፎይታ እኮ ቢሆንም አባዬ አንተ በፍጹም አትሞትም እንዴ የኔን ወግ ማረክ ሳታይማ ፈጣሪ በፍጹም አይወስድም ስማ ፈጣሪ ቢሚሰጥ በአንድ ቀን ይሄ ሁሉ ማታ ያወርድብኝም ነበር አንተ እኮ መጠጥ ነው ችግር መጠጥ ስትጠጣ ሁሉ ነገር ይቀየራል እኮ ምን ልጠጣ ልጅ ወተቱ የለም ሰፈር መንደሩን ያክል የከብቶች ጩኸት ሁሉ የለም እኔ ምንድን ነው የምትሉኝ ይላል ልከብራት ይከባ አይት ምን ነው አባ በቃ እንደዚህ የሚሆነው ለትንሽ ጊዜ ነው እኔ በቅርቡ 2 ከብቶች ይገዛልህና ከዛ በቃ አልፈልግም እንዳገዛልኝ አልፈልግም ምን ማለት ነው እሱ አልፈልግም ማለት እና እኔ በህይወት እያለሁ አንተ ባዘንና በስካር እንዲህ ስትሞት ዝም ልልህ ነው እንዴ የምፈልገው ለራስህ ሳትሆን ለኔ ስትገዛ አትኖር በቃ አትኖር እሺ እኔ አሁን ሰለቸኝ ደከመኝ አልኩ ባትለኝም አልፈልግም አንተ ማር ሆንልኝ ብዬ ጨርሻለሁ ለምን አልነግርህም ግን እድሜ ፈጣሪ ደግሞ ከሰጠኝ ገዳዬን ፈልጌ ያገኘዋለሁ አባዬ ደግሞ አስቦና ቅዶ ያደረገውን ገዳይ ከየት ነው የምታገኘው ታያለሽ አገኘዋለሁ እኔ ማነች ግቢ ተከራይታ አንተ ጣምዴ ያዝጋት ማለት ነው ማሜሮን እኮ ሜሮን በዛሬ ሰዓት እየጠፋች ከዚህ ግቢ ደብረ ዘይት ለስራ ሄዳ ነው ምን ነው ባላጣችሁና ባልጠፋ ቀን እንዴት ተነሳ ደብረ ዘይት ሄደች አባዬ አልገባኝም ምን አስበህ ነው ናውቆቴ አንተ እኮ ትክክል ነበርክ አዳንሽ በልሁናች ማን ሜሮን እነሱ ናቸው ከብቶች ላይ ጨረሱት ቢሆንም እሷ እንደዚህ እንደማታደርግ እኔ በጣም እርግጠኛ እኮ በምን አወቅ አባዬ ቅድም ደውዬ እኮ አናግሬያታለሁ በስልክ እንዳላረገችው ነግራኛለች እኮ ጥሩ ይሁን ለማንኛውም ፖሊሶች ስለሚደርሱበት ሰው የምን ፖሊስ አንደኛ ተጠያቂዋ አዳነሽ በሉ ሁለተኛ ደግሞ እችማ አንድ ሰው ሜሩ በቃ እሱ ያሳየኛል ዛሬ ሄያ እንድትዝክረት ጀዘኪን ያልሞቱ ወይኔ ድራማ ኢትዮጵያ ለኔ ሀገሬ ብቻ ሳትሆን ብዙ ነገሬ ነች እያቃጠለክ የምትበላው የበቆሎ ጥብስ የቤተ ክርስቲያኑ ደውል የቤተ መቅደሱ ሽታ ቡሄው እንቁጣጣሹ
ቀን ቀን ጭር ብሎ ማታ ማታ የሚደምቀው የረመዳን ወር መንዙማው፣ ዝጊራው፣ ጸበሉ፣ መዝሙሩ፣ ኢሬቻው ይሄ ሁሉ ሌላ ሀገር ያለ ስለማይመስለኝ ከኢትዮጵያ ውጭ ሌላ ሀገር እንዲኖረኝ ፈልጌ አላውቅም። ከምኑ አገናኘሽው? አባቴም እንዲህ ነበር። ቃተኛና ካቴካ ላይ የሌለበት አሪቲና አደስ የማይሸትበት ሀገር ከመኖር መሞት ይሻላል ይል ነበር። ስሞት እንኳን ከኢትዮጵያ ውጭ አትቅበሩኝ ብሎ ተይ እባክሽ አታልቅሽ፣ እባክሽ ሉሌ እባክሽ አታልቅሽ። በዛ የአይኑ ቀለም ካላማረን ማባረር እንችላለን ተብሎ በታወጀበት ወቅት ለአይኑ እንኳን ያልጠገባትን የመጨረሻ ልጁን እኔን አይቶ ሳይጠግበኝ ተይ ሉሌ በፈጠረሽ በምትወጃቸው ሰዎች ለምንሽ እባክሽ አታልቅሽ። ተፈየት አሉ መወዳቸው ሰዎች የት አሉ? ሁሉንም እኮ በአንድ ጀንበር ነው ድንገት ያጣኋቸው። ይገባኛል፣ ግን በማልቀስሽ የምታመጪው ለውጥ ስለሌለ እባክሽን ዝም በይ። ይሻላል። ይቅርታ ስላስጨነቅኩ። አይ ችግር የለውም፣ ለኔ አታስቢ። ግን እኔ የምልሽ ከሙሉ ቤተሰብ እንዴት አንቺ ብቻሽን ተነጥለሽ ልትቀር ይቻልሽ? እኔማ ሲፈርድብኝ ነው። እስከ ቅርብ ጊዜ ድረስ ዘመድ የሚመስሉኝ ጋሽ ፍስሐ ከልጆቻቸው ጋር እኔንም ሽርሽር ይዘውኝ ሄደው ነበር ሻሸመኔ። ከዛ ስመለስ ነው ጉዴን የሰማሁት። ይሄ ነገር የማይሆንለት አባቴ ወንድሞቼ ለንብረታቸው ሳይሳሱ ስሜን እየጠሩ እያለቀሱ እየጮሁ አንጠልጥለው እንደወሰዷቸው ስሰማ አበድኩ። ተፌ ሁሉ እኮ የሚሆነው 12 ዓመት ህጻን እያለሁ ነው። እና ከዛ በኋላ ቤተሰቦች ልታገኛቸው አልቻልሽም? ማለቴ በስልክ ወይም በሌላ መንገድ? ጋሽ ፍስሐ መንገዱን ስለዘጉብኝ በፍጹም አላገኘኋቸውም። ለምንድን ነው መንገዱን የሚዘጉብሽ? የንብረት ጥያቄ እንዳይነሳባቸው ነው። ምን? በወቅቱ ሁኔታው ስለተመቻቸላቸው የአባቴ የነበሩ 2 የጭነት መኪና 1500 ካሬ ላይ ያረፈ ህንጻ እንዲሁም 1 ወርቅ ቤት ስለወረሱ እኔ እንዳላቀባቸው እንዳንገናኝ አደረጉ። ያው የሰው ሀሜት ስለፈሩ እኔን አሳደጉኝ። ግን እንደዛም ቢሆን በየጊዜው እየሰደቡና እየተናገሩኝ ያሸማቀቁኝ ነበር። እሺ ከዛስ? ከልጆቹ ጋር እንደ እህትና ወንድም እንዋደድ ስለነበር ምንም ሳይከብደኝ ኖርኩ። በኋላ ላይ ግን ነፍስ እያወቀን ስንመጣ ልጆቹ ጥምድ አድርገው ያዙኝ። እኔም ስሰማ አባቴ በተደጋጋሚ ይደውል እንደነበር፣ ጋሽ ፍስሐ ጅቡቲ ድረስ ወስደው እንደሚያገናኙት ቃል የገቡለትን አምነው አባቴ እዛ ድረስ መጥቶ ቢጠብቃቸው እሳቸው ግን ቃላቸውን አጥፈው እንዳንከራተቱት ስሰማ ለምን ብዬ ተናድጄ ጠየቅኳቸው። እሳቸውን በልጆቻቸው አስደብድበው አባረሩኝ። በጣም ይገርማል። ከዛ በኋላ ሁሉን ነገር ረስቼ ለመኖር ወሰንኩ። በዚህ መሀል ፍቅር ያዘኝ። በጣም ደስተኛ ሆንኩ። በጣም ስለፈራሁኝ ማንነቴን አልነገርኩትም ነበር።
ህይወቴ እያማረና እየሰመረ ሲመጣ ልጆቹ በቅናት ያለና የሌለ ታሪክ በመንገር አስፈራርተው አለያዩ። ወይ ፈጣሪ፣ ምን አይነት ነገር ነው የምትነግሪኝ? በእናትሽ ሉሌ እባክሽ፣ በቃ ከዚህ በላይ ምንም አትንገሪኝ። እንደገና ሌላ ፍቅር፣ እንደገና ሌላ አዲስ ህይወት። ለዚህኛው ግን ካለፈ ህይወቴ ተምሬ ሁሉን ነገር በግልጽ ነገርኩት። እሱም ተረዳኝ። የእነሱን ዛቻና ማስፈራሪያ ተቋቁሞ አብረን በጣም ደስተኛ ህይወት ጀመርን። በስማማ ቤት እንዴት ደስ እንዳለኝ። ከዛ አረገዝኩ። ግን 6 ወር ሲሞላኝ ድንገት የልጅ አባት ፍቅረኛዬ ድንገት ጥሎኝ ጠፋ። የት ሄደ? ያን ሰሞን በንዴትና በብስጭት ብቻዬን አወራ እንደነበር አስታውሳለሁ። በሱ ላይ ተናድጄ ልጄን አስወረድኩ። በጣም ታምሜ ለ1 ወር ያህል ሆስፒታል ምን አለፋ በቃ ከሞት አፋፍ ነው የተረፍኩት። በጣም ያሳዝናል። እንግዲህ ከዚህ ሁሉ በኋላ ነው ከፍቅር ጓደኝነት የጸዳ ደስተኛ ሆኜ ብቻዬን ሆኜ ለመኖር የወሰንኩት። ይሁን እንግዲህ ተፊ